ዛሬ መንግስትን አብረን እንጠይቅ አይደለ? በ20/80 በ40/60 ኬዞችም ሰሞኑን ከተወሰኑ ውሳኔዎች ባሻገር ብዙዎቻችሁ አልገባንም የሚል ጥያቄ ስላነሳችሁ ምንድን ናቸው የሚለውን በዲቴል እናያለን። ከዚህ ውጪ ደግሞ አንዳንድ ጥያቄዎች እናነሳለን፣ አሰራሮችን እንመዝናለን። እናንተ እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ ከጎን የሆኑ ወደ ሀሳቦቹ እንግባ። የኮንዶሚኒየም ቤቶች ጉዳይ ለ20 ዓመታት ኦልሞስት ሲጠበቅ የነበረ ነው። ስቲል ነው፣ ግን ብዙዎች ሲጠብቁ የጠራ መረጃ ስለሌለ አሁን ያለው አካሄድ ምንድን ነው፣ ምንስ እየተደረገ ነው የሚለውን እኔ በገባኝ ልክ ሪቪው ላርግላችሁ። ሰሞኑን የተወሰነውን ውሳኔ ተከትዬ ባጋራሁት ተከታታይ ቪዲዮ ብዙዎቻችሁ አልገባንም የሚል ነገር ስላለ ላልገባችሁ ምን እየተከናወነ እንደሆነ እንድትረዱ በቀላሉ አንድ ዜና ሪቪው እናደርጋለን። እያንዳንዱ የሚነሱ ሀሳቦችን ምን ማለት ነው፣ መቼ ነው ይሄ የሚፈጸመው የሚለውን ትንሽ ለማየት እንሞክር። ያው ይህንን ዜና የመረጥኩት ሙሉ ሀሳቡንና እቅዱን ይገልጻል ማለት ሳይሆን ኦልሞስት 2 ወር ያልሞላው ዜና ስለሆነ የኤምኤን ይዞ የወጣው ከዚህ በመነሳት ምንድን ነው የታቀዱ ነገሮች የሚለውን በወፍ በረር ለማየት እንሞክር። ወደ ዜናው እናምራና በየመሃሉ እያስቆንኩኝ ምን ማለት ነው የሚለውንና ወደዚህ ሲተረጎም ወደ ቆጣቢዎቹ ምን ሩሞች ምን እድሎች አሉ የሚለውን እናያለን። የአዲስ አበባ ከተማ አስተዳደር በከተማ ውስጥ የነዋሪዎች ዋነኛው ጥያቄ የሆነውን የመኖሪያ ቤት አቅርቦት ችግር ለመቅረፍ የተለያዩ የቤት ልማት አማራጮችን ነድፎ ወደ ስራ መግባቱ ይታወቃል። ከዚህ ውስጥ ደግሞ አንዱ በመንግስትና በግል ዘርፍ አጋርነት ቤቶችን በማልማት የቤት አቅርቦትና ፍላጎቱን ማመጣጠን ነው። እንግዲህ በዚህ አማራጭ መሰረት በተለያዩ የከተማዋ ክፍሎች ከተለያዩ የግል ባለሀብቶች ጋር እንግዲህ በመንግስት በኩል በተደጋጋሚ የሚነገረው ወደ 4 አማራጮችን አስቀምጠናል እያሉ ነው። እዚህ ጋር ግን የተጠቀሰው ምንድን ነው? ከአራቱ አንዱ የሆነው ፒፒፒ ፐብሊክ ፕራይቬት ፓርትነርሺፕ የመንግስትና የግል ድርጅቶች አጋርነት የሚባለው 2009 ላይ የወጣ አዋጅ ነው። ወደ ሐምሌ አካባቢ ይመስለኛል። ይህ ምንድን ነው? 70/30 ይባላል። 70%ን የግል ድርጅቶች ገንብተው ለራሳቸው መሸጥ የሚችሉ ሲሆን መንግስት በነፃ መሬት ሲያቀርብ መሬት በነፃ ስላቀረበ 30% የቤቶቹን ዋጋ ወይም ደግሞ 30% ቤቱን መንግስት ይወስዳል። ይህ ማለት 100 ቤቶችን ቢገነባ አንድ የግል ድርጅት በዚህ ፒፒፒ አሰራር ወይም በመንግስትና በግል ድርጅቶች አጋርነት አሰራር 70 ቤቶች የሱ ናቸው፣ 30 ቤቶች ደግሞ የመንግስት ይሆናሉ። ስለዚህ ይህንን 30% ወደ ህዝቡ ለቤት አቅርቦት ለቆጠቡ ሰዎች አስተላልፋለሁ የሚል ነው አንዱ አሰራር። ወደ ሁለተኛው ደግሞ እንሄዳለን። መጀመሪያ ግን እዚህ ጋር ያለውን መልእክት እንስማና ትንሽ ሀሳቦችን እንስጥ። እንግዲህ በአጠቃላይ በዚህ የመኖሪያ ቤቶች አቅርቦትና ፍላጎት ለማመጣጠን በሚሰራው ስራ የነዋሪው ተጠቃሚነት ምን ያክል ነው? በአጠቃላይ እነዚህ የተቀመጡ አማራጮችስ ምንድን ናቸው? በሚለው ዙሪያ ማብራሪያዎችን ሊሰጡን እዚህ አጠገቤ እንግዳ ይገኛሉ። ኢንጂነር ዘሪሁን አምደማርያም ይባላሉ። የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽሕፈት ቤት ኃላፊ ናቸው። አመሰግናለሁ ኢንጂነር ዘሪሁን። እስኪ በቅርቡ የግንባታው ከተጀመረው ከካዛንቺስ አካባቢ የቤት ልማት እንነሳና በካዛንቺስ አካባቢ እንግዲህ ወደ 20 ሺህ የሚደርሱ ቤቶች እንደሚለሙ ይፋ ተደርጓል። እስቲ ማን ነው የሚያለማው? ሁሉም ቤቶች በአጠቃላይ በዚህ በተቀመጠው የመንግስትና የግል ዘርፍ አጋርነት የሚለሙ ናቸው ወይስ ተጨማሪ የልማት አጋሮች የሚያለሟቸው ቤቶች ይኖራሉ? የአዲስ አበባ ከተማ አስተዳደር የነዋሪውን የቤት ጥያቄ ለመመለስ ወደ 4 አማራጮችን አስቀምጦ እየሰራ ነው ያለው። የመጀመሪያው በመንግስት አስተባባሪነት ከመንግስት በጀት እንዲሁም ከበጎ አድራጊዎች ጋር በማስተባበር የሚሰሩ ናቸው። ሁለተኛው የመንግስትና የግል አጋርነት ከመንግስትና የግል አጋሩ አቅማቸውን አንድ ላይ በማምጣት የሚተገብሩት ነው። ሶስተኛው የ20/80 እና 40/60 ተመዝጋቢዎችን እድል በመስጠት የቦታ በማዘጋጀት በማህበር ተደራጅተው እንዲገነቡ የማድረግ ነው። አራተኛው በራሱ በግል ዘርፉ የሚገነባ ነው። ሌላኛው ደግሞ የግል ይዞታ ያላቸው የግል የማልማት ፍላጎት ፋይናንስ ማድረግ የሚችሉ ያላቸው የሚሰሩት በእነዚህ ሁሉ የቤት አቅርቦት እንዲጨምር የማድረግ አማራጮችን
ደግፎ በቀጥታ ደግሞ ራሱ ቢሳተፍባቸውም በቀጥታ ተሳትፎ እየሰራ ያለ ነው። የካሳንቺስን በራሱ ስናየው ያስጀመርነው የቤት ልማት በመንግስትና የግል አጋርነት ነው። እዛው ካሳንቺስ ላይ ግን በመንግስት አስተባባሪነት የቤቶች ልማት ኮርፖሬሽን ኮንትራክት ሰጥቶ የሚያሰራቸው ሌሎች 1000 ቤቶች አሉ። እነዚህ አማራጮች የሰማችኋቸው ናቸው። ሰሞኑን የተከናወነው ምንድን ነው ወደሚለው ስንመጣ ከነዚህ አማራጮች አንዱ በሆነው በቤቶች ኮርፖሬሽን ወር በቤቶች ልማትና በመንግስት ወይም በከተማ አስተዳደሩ አስተባባሪነት ለአንድ ድርጅት ኮንትራት ተሰጥቶ የሚሰራ ስራ ነው ማለት ነው። ስለዚህ እነዚህ ግለሰቦች የቆጠቡት ወይም ደግሞ ሲቆጠብ የነበረው ገንዘብ ወደዚህ ድርጅት ይመጣል። ከዛ በኋላ ይህ ድርጅት ደግሞ ስፔሲካሊ ለሚታወቁ ቁጥር ያላቸው ግለሰቦች ቤቶችን አሎኬት አድርጎ ገንብቶ ያስረክባል ነው። ይህ ሲሆን ታዲያ አሰራሩ ምንድን ነው፣ እድሉ ያላቸው እነማን ናቸው የሚለውንም ከዚህ በፊት ነካክተናል። ግን ምክንያቶቹን ላንሳና እነማን እድል ይኖራቸዋል ወደሚለው መደምደሚያ መምጣት ይቻላል። የእናንተ ሁኔታ የቱ ጋር ይወድቃል የሚለውን ለመወሰን የሚረዳችሁ ይመስለኛል። ከዚህ በፊት የነበረው ቪዲዮ ላይ የመጀመሪያ የነበረውን የ20/80 የ40/60 አሰራሮችን አንስቻለሁ። ሰብሲዳይዝ ተደርጎ የመንግስት ድርሻ ምንድን ነው፣ የጥቃቅንና አነስተኛ ማህበራት የሚሰሯቸው ስራዎች፣ ኮንትራክተሩ የሚሰራው ምንድን ነው፣ ከኢንፍራስትራክቸር ጋር በተያያዘ ከነዚህ ጋር ተያይዞ የቤት ዋጋ የዛኔ ለምን ይቀንስ ነበር የሚለውም ምክንያቶች አንስቻለሁ። ባይ ዲፎልት ደግሞ ተመዝግበው ሰዎች እየጠበቁ የነበሩበትንም ጊዜ ስናስብ ኦልሞስት 20 ዓመት ወደኋላ ማለት ነው። 20 ዓመት ወደኋላ ተደርጎ ሲታሰብ የዛሬ 20 ዓመት መንግስት ባቀደው አሰራር ውስጥ የነበረ ስኬጁል እና የቤት አቅርቦት ሞዳሊቲ ነው። አሁን ምንድን ነው የሚሆነው ከዋጋው ጋር በተያያዘ ወደዚህ ድርጅት የሚመጡትስ እነማን ናቸው የሚለውን ስናነሳ የመጀመሪያው የድርጅቱ የቤቶች መሸጫ ዋጋ ማተር ያደርጋል። ምክንያቱም አሁን ላይ ያለውን ዳይሬክት ኮስት ያሰላና መንግስት ደግሞ የሚደግፈው ወይም ደግሞ ሰብሲዳይዝ የሚደረግባቸው ሂደቶች ካሉ እነዛ ሰብሲዳይዝ የሚደረጉ ነገሮች ተቀናንሰው ስቲል ነው ግን ድርጅቱ የሚያወጣውን የቤት ኮስት ፕላስ ፕሮፊት ማርጂኑን ይዞ ወይም ደግሞ ይሄን ያህል ወጪ ነው ይሄን ያህል ትርፍ አለኝ ብሎ በሚያስበው ሌቨል ማተር ያደርጋል ማለት ነው። ሁለተኛው ማተር የሚያደርገው ንግድ ባንክ ከዚህ በፊት የነበሩ ጭቅጭቆችን ታውቃላችሁ። የቤት ብድር የኮንዶሚኒየም ብድር አልተመለሰም የሚሉ ብዙ ነገሮች ሲነሱ ታውቃላችሁ። አሁን ንግድ ባንክ እስከ ምን ያህል ነው የሚያበድረው ለነዚህ ቤት ቆጣቢዎች ወር ገዢዎች የሚለው ደግሞ አንድ ማተር የሚያደርግ ነገር ነው። ስለዚህ ባለ 1 ባለ 2 ባለ 3 መኝታ ብለን የነሱን ኮስት እንይዝና ግለሰቦቹ ምን ያህል ነው የቆጠቡት የሚለው ኮንሲደር ተደርጎ ንግድ ባንክ ምን ያህል ነው የሚያበድረው፣ ከዛ ሰብሲዳይዝ የሚደረጉ ወይም በመንግስት በኩል ድጋፍ የሚቀርብ ከሆነ ለምሳሌ መሬት በነፃ የሚሰጥ ከሆነ የዛ የመሬት ኮስት ይቀናነሳል ከዚህ ከቤት ዋጋው ማለት ነው። ስለዚህ እነዚህ ነገሮች ተደማምረው ነው ውጤቱ የሚወሰነው። ወይም የተቆጠበው ገንዘብ ከዚህ በፊት ይሄን ያህል ለባለ 1 ይሄን ያህል ለባለ 2 የሚለው እዚህ ጋር ሲመጣ ሚዛኑ ሌላ ይሆናል። ስለዚህ ባይ ዲፎልት የመጀመሪያ እድሉ የሚኖራቸው የበለጠ የቆጠቡና እዚህ ፓኬጅ ውስጥ ለመግባት ዝግጁ የሆኑ ሰዎች ናቸው የሚሆኑት። ቀጥሎ ያሉ ሀሳቦችን እንስማና ደግሞ ሌላ ሀሳቦችንም እናነሳለን። እንዲሁም እዛው አካባቢ በግል አልሚዎች የሚለሙ አሉ። እነዚህ ሶስቱ ሲደማመሩ ነው በካሳንቺስ መልሶ ማልማት ወደ 20,000 ቤቶችን በሚቀጥሉት 18 ወራት ማቅረብ የሚያስችል ሁኔታ በከተማ ውስጥ ይፈጠራል እዛው አካባቢ ላይ የሚለውን የሚገልጽ ነው ማለት ነው። በዚህ በመንግስትና በግል ዘርፍ በሚገነቡ ቤቶች ውስጥ የመንግስት ድርሻ ምንድን ነው? የከተማ አስተዳደሩ ድርሻ፣ የአልሚው ባለሀብት ድርሻስ ምንድን ነው? በቤቶች ክፍፍሉ ረገድስ እንዴት ነው የሚሆነው? በደንባችን አስቀምጠን እየሄድን እንዳለ ነው የ70-30 ነው። 70% የልማቱ ድርሻ የግሉ ይሆናል፣ 30% የልማቱ ድርሻ የመንግስት ይሆናል የሚል ነው። የ70%ን ድርሻ የሚወስድ የግሉ ሙሉ በሙሉ ፕሮጀክቱን ፋይናንስ የማድረግ ኃላፊነት ይወስዳል። አጠቃላይ የቴክኒካል አቅሞችን ከሱ የሚጠበቁ ናቸው። በመንግስት በኩል መሬቱን ከሊዝ ነፃ ክፍያ ያቀርባል። እስከ ሳይቱ ድረስ አስፈላጊ መሰረተ ልማቶችን ያቀርባል። እንዲሁም ፐርሚቶችን፣ ፍቃዶችን፣ የተለያዩ ቢሮክራቲካሊ የሚፈጸሙ ጉዳዮችን በሙሉ
ፍቃዶችን፣ የተለያዩ ቢሮክራቲካሊ የሚፈጸሙ ጉዳዮችን በሙሉ ሳፖርት ያደርጋል፣ ፋሲሊቴት ያደርጋል። በዚህ የ30% ድርሻ ያገኛል። እዚህ ጋር እንግዲህ ቅድም እንዳልኳችሁ ፒፒፒ 70/30 ነው ባይ ዲፎልት አዋጁ የሚለው። ነገር ግን ፕራክቲካሊ አሁን እየተደረገ ያለው 65/35 አለ። ሌላም ፓኬጆች አሉ። ይህ ከምን አንጻር ነው? ከቦታ ዋጋ ከሎኬሽን አንጻር አዋጭ ነው ወይስ አይደለም፣ ይገባዋል አይገባውም የሚል የግል ድርጅትና የመንግስት ወይም የፒፒፒ ኦፊስ ድርድር ነው የሚሆነው ማለት ነው። ግን እዚህ ጋር ያው ፒፒፒ ብቻ አይደለም የታቀደው። በእርግጥ ግን በዚህ ራሱ ቁጥሮች ስሌት ብንሄድ 30%ም 35%ም በፒፒፒ ሞዳሊቲ ገንብተን ይደርሳል ወይ በተፈለገው ጊዜ የተመዘገቡና የቆጠቡ ሰዎችን ያዳርሳል ወይ የሚለው ሌላ ስሌት ነው። ምክንያቱም በጣም ብዙ ሰው ነው ተመዝግቦ እየጠበቀ ያለው። ኢትዮጵያ አሁን ባላት ጥናት በአመት ሚኒማም 471 ሺህ ቤቶችን ገንብታ ማስረከብ አለባት አሁን ያለውን የቤት ችግር ለመፍታት። በዚህኛው ብቻ ይፈታሉ የሚለው ሌላ ነው። ሌላ 3 አማራጮችን ማየትና መገምገምም ተገቢ ነው። ቀጥል፣ አንዳንድ ሀሳቦችን እናነሳለን። የቤቶቹን የማስተላለፍ አንዱ ነው፣ ከዚህ በፊት ይደረግ እንደነበረው። ሁለተኛው ቤቶቹን በኪራይ የማቅረብ ሂደቶች ሊከተል ይችላል። በጣም በርካታ የ2005 ቆጣቢዎች እንዳሉ ይታወቃል። እነዚህ የቤት ልማት አማራጮች ውስጥ በምን አይነት መንገድ ነው እነዚህን ሲቆጥቡ የነበሩ ነዋሪዎችን የሚያስተናግዱት? ሌሎችስ ነዋሪዎች እንዴት ነው ታሳቢ የሚደረጉት? ሁሉም ፕሮግራሞች ታሳቢ የሚያደርጉት የቤት አቅርቦቱን የማስፋት ነው። የቤት አቅርቦቱ በሚሰፋና በተለያየ ሞዳሊቲስ ለፈላጊዎች የሚተላለፍበት ሁኔታ ሲፈጠር ተደራሽነቱ ይሰፋል የሚል ግምት ይወሰዳል። ስለዚህ መንግስት በራሱ በሚደርሰው ድርሻ የተለያዩ ጉዳዮችን፣ የመግዛት አቅሞችን፣ የመከራየት አቅሞችን ከግምት በማስገባት መዝግቦ የያዛቸውን የቤት ፈላጊዎች ተደራሽ የሚያደርግበት ሁኔታ ይፈጥራል። ከዛ ባለፈ ደግሞ መግዛት የሚችሉ ዜጎች አሉ። የግል ዘርፉ ደግሞ ከኛ ጋር ሲሰራ ሰርቶ አትርፎ እንደገናም ሰርቶ እንደገናም የቤት ፍላጎቱን የሚሞላ አቅርቦት ማቅረብ መቻል አለበት። በዛ ደረጃ ይሄዳል ማለት ነው። ስለዚህ ከፍተኛ ገቢ ያላቸው ቤት መግዛት የሚችሉ ንብረት ማፍራት የሚፈልጉትን አድሬስ ያደርጋል። መካከለኛ አነስተኛ የሆኑትን ደግሞ መንግስት በሚያገኘው ድርሻ ተገቢውን ግምት በመውሰድ አቅርቦቱን አስፍቶ የሚሄድ ሁኔታ ይፈጥራል። ገበያውን የማረጋጋት ሁኔታ ይፈጥራል ማለት ነው። በአጠቃላይ ግን ፕሮግራሞቹ የቤት አቅርቦትን የማስፋት ዓላማ ያላቸው ናቸው ማለት ነው። በእነዚህ ፕሮግራሞች ቀደም ሲል ባልኩት በማህበራት ተደራጅተው እንዲገነቡ ጥሪ የተደረገላቸው የ20/80 የ40/60 ተመዝጋቢዎች ናቸው። ከ70/30 ወይም ከ65/35ቱ ድርሻም እንደዚሁ እነዚህን ተመዝጋቢዎች ከግምት ውስጥ አስገብቶ ለእነሱ በሚደርስበት ሁኔታ ይካሄዳል። እንግዲህ አቅርቦቱ ከሰፋ እነዚህ ተመዝጋቢዎች በሁሉም አቅርቦቶች እድል አላቸው ማለት ነው። ቤት የማግኘት እድላቸው ይሰፋል ማለት ነው። ቤት አቅርቦቱ በሰፋ ቁጥር ደግሞ የመግዛት ወይም ደግሞ የተሻለ ዋጋ የመቅረብ ሁኔታው ይፈጠራል ማለት ነው። ይሄንን እያደረገ ያለው እየተከተልን ያለ ነው የፖሊሲ አካሄድ ነው። እኛ ብቻ ቤት ሰርተን እናቅርብ የሚለውን ትተን ሰፊ በማድረጋችን ነው። በዚህ ደግሞ የቤት አቅርቦትን ከጨመርን እነዚህ እየቆጠቡ ያሉ አካላት የተለያዩ አማራጮች ይከፈቱላቸዋል ማለት ነው። መንግስት ግን በተለየ ሁኔታ እነዚህን ቆጣቢዎች ማዕከል ያደረገ ከራሱ ድርሻ ላይ ፕሮግራሞችን ያበጃል፣ አቅርቦቶችን ያደርጋል። በኪራይ ለሚችሉት በኪራይ ያደርጋል። በግዢ ለሚሄዱት በግዢ የሚያገኙበት ሁኔታ ያመቻቻል። ስለዚህ ተመዝጋቢዎቹን የዘነጋ አካሄድ የሚሄድበት ሁኔታ የለም። ምክንያቱም በግልጽ ያለ የቤት ፍላጎት እነዚህ ተመዝጋቢዎች ስለሆኑ። ግን ደግሞ ከተመዝጋቢዎቹም የሚጠበቁ ሁኔታዎች ይኖራል። እነዚህ ተመዝጋቢዎች ወደ ቁጠባ ሲገቡ የቤት ዋጋ የነበረበት 2005 ሲገቡ አለ። ዛሬ ደግሞ የተለያዩ ሁኔታዎች የጉልበት ዋጋውም የዕቃ ዋጋውም ጨምሮ ያለበት አለ። እነሱም ለዚህ ዝግጁ ለመሆን ቁጠባቸውን መቀጠል አለባቸው።
የበለጠ ማስፋት አለባቸው ማለት ነው። ለዚህ ራሳቸውን ዝግጁ ማድረግ አለባቸው። እኛ አማራጮቹን እናሰፋለን፣ የተሻለ የቤት አቅርቦት እንዲኖር እናደርጋለን። እነሱ ደግሞ ይሄን ለመጠቀም ቁጠባቸውን ማሳደግ እና በተከታታይ የመቆጠብ ሂደቱን ማስፋት ይጠበቅባቸዋል ማለት ነው። በጣም ማስተዋልና ትኩረትን የሚሻ ቦታ ነው ይሄኛው ቦታ። ብዙ ጊዜ ሰሞኑን ስጠቅስላችሁ ቁጥር ነክ ነገሮች ስጠራላችሁ የነበረው በእነዚህ ሞዳሊቲ ውስጥ ለመካተት አስፈላጊው ነገር ምን እንደሆነ እዚህ ጋር ጠቅሰዋል። እንግዲህ እኔ አይደለሁም ያልኩት፣ እኔ ጀስት አዌርነሱ እንዲኖራችሁና እቅዱ ካልገባችሁ በገባይ ልክ ሀሳብ ሼር እናድርግ ነው። ለምን መጀመሪያ የነበረው ሞዳሊቲ አሁን ፊዚብል አይደለም፣ አያስኬድም፣ አያሰራም፣ ፕራክቲካሊ ስታመጡት መሬት ላይ ማውረድ አይችልም የሚለውን ሀሳብ እያነሳሁላችሁ የነበረው ከቁጠባ ቁጥሮች ጋርም ከተመዘገበው ሰው ብዛትም አሁን ያለው የኮንስትራክሽን ኮስትም በመንግስት በኩል ደግሞ በተደጋጋሚ በአንድም በሌላውም በገደምዳሜም ኦር በተዘዋዋሪ ዌይ የሚነገሩ መልእክቶች ወደ እናንተ ሲመጣ መውሰድ ያለባችሁ እርምጃ ኔክስት ምንድን ነው የሚለውን ወይም ለምትጠብቁ ስትጠብቁ መከተል ያለባችሁ ሀሳብ ምንድን ነው የሚለውን ይገልጻል ብዬ ስለማምን ነው ይሄንን ሼር ማደርጋቸው። ስለዚህ ሞር ቀድሞ እድሉ የሚኖራቸው የተሻለ የቆጠቡ ናቸው ነው ባይ ዲፎልት። ምክንያቱ ደግሞ ብዙ ነው። የነበረውን ነገር ጠቅሻለሁ። ከረንትሊ የግል ድርጅቶች ለትርፍ የተቋቋሙ ስለሆኑ በዛኛው ፓኬጅ ሊሰሩ አይችሉም፣ አያስኬድም፣ አያሰራቸውም ጭምር። እዚህ ባሻገር ለመንግስት ወር ለሚመለከተው ሚኒስቴር መስሪያ ቤት የሚሆን አስተዳደር ጽሕፈት ቤት አንድ ያልገባኝ ኦር ጥያቄ ስላለ ለምሳሌ ያህል ሰሞኑን የተደረጉ የዛሬ 5፣ 6፣ 7 ወር ወደኋላ ሄደን የወጡ አዋጆችን በምንመለከትበት ጊዜ ከዚህኛው ፍላጎት ተቃራኒ የሆኑ ነገሮች ስለሆኑ እነዛ አዋጆችስ አሰራርን የከተማ ፕላንን በተከተለ መንገድ በድጋሚ ቢታይ እነዚህን ሀስሎች አይቀንስም ወይ? ምክንያቱም ኦፊሻሊ በተጠናው ጥናት ይሄንን የቤት ችግር ለመቅረፍ በአመት ሚኒመም 471,000 ቤቶችን እያቀረብን መሄድ አለብን። በግል ዘርፍም በመንግስትም በአይኒ ብቻ ሰፕላየር ኦር ዲቨሎፐር እንበል መቅረብ አለበት። በተቃራኒው ቅርብ ጊዜ ለምሳሌ ያው የተለያየ መስሪያ ቤቶች የተለያየ አዋጅ ያወጣሉ። ከመሬት ጋር በተያያዘ ይሄ ቢልት አፕ 500 ካሬ ሜትር የሚለውን አዋጅ እንኳን ብናይ ፍሮንቴጁ 20 የማይሞላ ከሆነ የሚለው የጣለው ገደብ መሬት ቢሮ ኢንፎርማሊ ባለኝ መረጃ ኦልሞስት ከ50,000 የማያንስ ቅሬታዎች ወይም ደግሞ ጥያቄዎች ቀርበዋል። እነዚህ ነገሮች ታይተው ቢስተካከሉ ሌላ ኃይል አይሆንም ወይ?